ሀገራችን ያላትን ሰፊ የተፈጥሮ ሀብት በታታሪ ልጆቿ አልምተን ብልጽግናን ለሁሉም ለማዳረስ የሚያስችል የተሳካ የልማት እንቅስቃሴ ማካሄድ ከጀመርን ውለን አድረናል። በዚህ ጥረት ኢኮኖሚያችን ላለፉት ጥቂት ዓመታት በተከታታይ በአማካይ ከ10 በመቶ የማያንስ እድገት አስመዝግቧል። ይህ በመንግስት በግሉ ሴክተርና በመላው ሕዝብ የተቀናጀ ጥረት በመመዝገብ ላይ ያለ ታላቅ የኢኮኖሚ ድል ለሚቀጥሉት 20 እና 30 ዓመታት ያለማቋረጥ ከቀጠለ አገራችን በእርግጠኝነት የመካከለኛ ገቢ አገሮችን ጎራ ትቀላቀላለች ብዬ አምናለሁ። አገራችን ያላትን ሰፊ የተፈጥሮ ሀብት በታታሪ ልጆቿ አልምተን ብልጽግናን ለሁሉም ለማዳረስ የሚያስችል የተሳካ የልማት እንቅስቃሴ ማካሄድ ከጀመርን ውለን አድረናል። በዚህ ጥረት ኢኮኖሚያችን ላለፉት ጥቂት ዓመታት በተከታታይ በአማካይ ከ10 በመቶ የማያንስ እድገት አስመዝግቧል። ይህ በመንግስት በግሉ ሴክተርና በመላው ሕዝብ የተቀናጀ ጥረት በመመዝገብ ላይ ያለ ታላቅ የኢኮኖሚ ድል ለሚቀጥሉት 20 እና 30 ዓመታት ያለማቋረጥ ከቀጠለ አገራችን በእርግጠኝነት የመካከለኛ ገቢ አገሮችን ጎራ ትቀላቀላለች ብዬ አምናለሁ። አገራችን ያላትን ሰፊ የተፈጥሮ ሀብት በታታሪ ልጆቿ አልምተን ብልጽግናን ለሁሉም ለማዳረስ የሚያስችል የተሳካ የልማት እንቅስቃሴ ማካሄድ ከጀመርን ውለን አድረናል። በዚህ ጥረት ኢኮኖሚያችን ላለፉት ጥቂት ዓመታት በተከታታይ በአማካይ ከ10 በመቶ የማያንስ እድገት አስመዝግቧል። ይህ በመንግስት በግሉ ሴክተርና በመላው ሕዝብ የተቀናጀ ጥረት በመመዝገብ ላይ ያለ ታላቅ የኢኮኖሚ